በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን የምንገኝበት ቦታ መጥምቀ መለኮት ቅዱስ ዮሐንስ የተወለደበት ቦታ ነው። ከውጭ ነው የምጀምርላችሁ። በዚህ ቦታ ማኅሌተ ገብርኤል ወልደ ገብርኤል ተባሉ እናት በ1995 ዓመተ ምህረት ወይም ደግሞ በነጮቹ አቆጣጠር 2003 ዓመተ ምህረት ይሄን የሉቃስ ወንጌል ምዕራፍ 1 ቁጥር 67 እስከ 79 ያለውን አባቱ ዘካርያስ መንፈስ ቅዱስ ሞላበትና ትንቢት ተናገረ እንዲህም አለ የሚለውን በአማርኛ ጽፈው ኢትዮጵያን የሚወክል አድርገው በዚህ አስቀምጠውልናል ማለት ነው። ለመታሰቢያ እንዲሆነን ለሳቸው ምስጋና ይገባቸዋል። ሀገር ናቸው፣ እሳቸው ራሳቸው ሀገር ናቸው። እንደዚህ አይነት ሀገርን የሚወክል ነገር የሚያደርጉ ሰዎች በራሳቸው ሀገር ኢትዮጵያ ናቸው። ኢትዮጵያ አንድ ኦርጋን ናቸው ብዬ ነው ማስበው። የሆነ የሰውነቷ ክፍሎች ናቸውና እማዬ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ስላከበሯት ሀገራችን ኢትዮጵያ ታከብሮታለች ለማለት እወዳለሁ። ይሄን አስቀምጠውልናል። የተለያዩ ሀገሮች የተለያየ አጽፈው እዚህ አስቀምጠዋል። እንደምታዩት ነው። ዙሪያውን ብዙ ሀገሮች ብዙ አጽፈዋል። እኛን በጣም ልዩ የሚያደርገን አረንጓዴ፣ ቢጫ፣ ቀይ ባንዲራ ብቻ አይደለም ከእግዚአብሔር የተሰጠች የኖህ ቃል ኪዳን መሆኗን የሚታወቀው ከሃይማኖታችን ጋራ ባንዲራው አትለይም። እንደ መስቀል ማዕተብ ናት። እሷንም ይዘናት ነው የምንዞረው። ሌሎች ጽሁፋቸውን ቢያስቀምጡም ሀገራቸውን ወክለው ባንዲራ ግን በብዛት አይታይም። ኢትዮጵያ ላይ ግን መስቀል ከባንዲራ ጋር አይለያዩም እና ይሄ እጅግ መንፈሳዊ ጥልቅ የሆነ መንፈሳዊ ትርጉም ስላለው ነው። ተራ ነገር አይደለም። በተለይ ደግሞ መስከረም ለቺ ዶክተር ስሟን ይቅርታ ዘነጋሁት። ዶክተር መስከረም ነው እርግጠኛ ነኝ። እሷን ምሰራቸውን ኢትዮጵያ የሚለውን ቪዲዮቿን ተከታተሉ። ዛሬ ብዙ ስለ ኢትዮጵያ፣ ስለ ባንዲራ፣ ስለ መስቀል፣ እግዚአብሔር አምልኮ ብዙ ነገር ታገኙበታላችሁ። እንግዲህ አሁን ቅዱስ ዮሐንስ የተወለደበት ዋሻ ውስጥ ነው እየገባን ያለ ነው። አይሁዶች በብዛት ይጎበኙታል ባያምኑበትም። ቦታው ኤንከሬም ይባላል ወይም ደግሞ በእስራኤል ሀገር ትልቅ የሚባለው ሆስፒታል ያለበት ሀዳሳ የሚባለው ሆስፒታል አካባቢ ነው። በባዛንታይን ዘመነ መንግስት የተሰራ ሞዛይክ አለ። የጥንቱ እዚህ ከታች ይታያል። የጥንቱ አሰራር በመቀደሱ እንደዚህ ነበረ። ከዛ በኋላ ግን በዘመናት ሂደት ቆይቶ የተሰራው እንዲህ ባለ መልኩ ነው። ይህም አሁን በራሱ አርጅቶ ስለነበረ እየታደሰ ነው። ቀጥታ ወደ ተወለደበት ዋሻ እንሄዳለን። ይሄኛው ላዩ ላይ የተሰራ ቤተ መቅደስ ነው። ይሄም ደስ የሚል ነው፣ ግን ይሄም አርጅቶ እየታደሰ ነው ያለው። አሁን ቀጥታ ወደ ውስጥ እንገባለን፣ ወደ ተወለደበት ዋሻ። ያ ጻድቅ ጨረቃ የተባለ ዮሐንስ ከጌታ ቀድሞ 6 ወር የተወለደ የቅድስት ኤልሳቤጥና የካህኑ የቅዱስ ዘካርያስ ልጅ በዚህ ተወለደ። እርሱ ተወለደ ማለት ከ6 ወር በኋላ መድኃኒተ ክርስቶስ እንደሚመጣ ያወቅንበት ነው ማለት ነው። ክብር ምስጋና ይገባል ለአባታችን ለቅዱስ ዮሐንስ። እሱ በዓለም ላይ ልዑል እየተባለ ጌታችን ደግሞ ትሑት እየተባለ ይነገር ዘንድ በዮርዳኖስ ወንዝ ጌታን ያጠመቀ ነው። ታላቅ ንጹህ መዓዛው ሽታው እሱ ያለበትን ጫካ ያውድ ነበር። መልካም መንፈሳዊ መዓዛው ራሱ ያውድ ነበር። ከዓለም ተለይቶ ሳይበላ ሳይጠጣ መጣ ብሎ ጌታችን ተናግሮለታል። የሰው ልጅ እየበላ እየጠጣ የሚበላና የሚጠጣ የሕፃንና የመጸባውያን ወዳጅ አላችሁት። ዮሐንስ ሳይበላና ሳይጠጣ መጣ እያለ ስለቱ የተናገረለት ተሐራሚ ባህታዊ ንጹህ እንከን የሌለበት ሰው፣ ሴቶች ከወለዱት እንደ ዮሐንስ ያለ የለም ብሎ ሌላ ሰው አይደለም የተናገረለት። በነቢይ በሐዋርያ በአንድ ጻድቅ አይደለም የተነገረለት፣ በራሱ በመድኃኒተ ክርስቶስ የተመሰከረለት ሰው ዮሐንስ። በማኅፀን ሆኖ ለድንግል ማርያም የሰገደ ዮሐንስ። አሁን እንኳን በማኅፀን ብዙ ነገር ከተማርን አናታችን ላይ ብዙ አይነት ነገር ከፈሰሰብን በኋላ ጉልበታችን ለመስገድ ይዳደዋል፣ ያስጨንቀዋል። ሳይወለድ ገና ሽል እያለ በማኅፀን በ6 ወር ሳይወጣ ስግደት የጀመረ
ምን ተነግሮ ምን ይቀራል? ዮሐንስ የቱ ተብሎ የቱ ይቀራል? በረከቱ ይደርብን ለሁላችን። በዚህ ተወልዷል። ከተወለዱ እንደርሱ ነው። የተዘጋ የአባቱን ልሳን የከፈተ የካህን ልጅ ማለት እንደዚህ ነው። የትሁት እናት ልጅ ማለት እንደዚህ ነው። እግዚአብሔር ውርደቴን ተመልክቷል ስትል ኤልሳቤጥ ጽንሷን 5 ወር ሸሸገች ይላል። ከጸነሰች በኋላ ተደብቃ ነበረ። እግዚአብሔር ያደረገልኝን ከእግዚአብሔር ጋር ልነጋገር ብላ። ዛሬስ እኛ ስንጸንስ እናቶቻችን ሆዳቸውን እንዴት ነው የሚገላልጡት? እንዴት ነው እንታይ የሚሉት? የእርግዝና ልብሶች እንዴት ናቸው? በዚህ ዘመን ሰዎች እናቶች ካረገዙ በኋላ ልጆችን በብዙ የቡዳ አይን የሚያስበሉት ምን አይነት እንቅስቃሴ እያደረጉ ነው? እርሷ ግን አላሳየም ማለች፣ ደበቀች። ጽንሷን ደብቃ አሳድጋ በ6ኛው ወር ግን ማንም ሳይነግራት በመንፈስ ቅዱስ እመቤታችን ወደ ተራራማው ኤፍሬም ሀገር መጣ። ሰላም ስትላት የደበቁት ጽንሴ እኮ በሆዴ ዘለለ፣ ሰገደልሽ አለቻት።